ሰበር ዜና ያለ ጦርነት መኖር የማይችለውና ያለ ንጹሃን ደም ማፍሰስ የማያውቀው አብይ አህመድ በየማጎሪያ ካምፖቹ የግፍ ጥግ እየተፈጸመባቸው የሚገኙ የአማራ ተወላጅ እስረኞችን ከኤርትራ ጋር አድርገዋለሁ ብሎ ባሰበው ጦርነት አስገድደው ሊያሰልፋቸው መሆኑ ተሰማም። በኢሳያስ አፈወርቂ አገዛዝ ተይዘው የነበሩ የአዘርባይጃን መርከበኞች መለቀቃቸው ሰምተዋል። ሰላማችሁ ይብዛ ውድ የቤካ ግሎብ የዩቲዩብ ቻናል ተከታታዮቻችን፣ ልክ እንደዚህ አዳዲስና ፈጣን መረጃ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እና የደውል ምልክቷን በመጫን አዳዲስ መረጃ እንዲደርሳችሁ ማድረግ ትችላላችሁ። አሁን ወደ ቪዲዮ እናልፋለን። በኢሳያስ አፈወርቂ አገዛዝ ተይዘው የነበሩ የአዘርባይጃን መርከበኞች መለቀቃቸው ሰምተዋል። መርከበኞቹን ለማስለቀቅ በአዲስ አበባ የሚገኘው የአዘርባይጃን ኤምባሲና በአስመራ የሚገኘው የቱርክ ኤምባሲ አስተዋጽኦ አድርገዋል የተባለው በኤርትራ ታግተው የነበሩ የአዘርባይጃን መርከበኞች መለቀቃቸው የተሰማው ዛሬ ነው። ሶስት መርከቦችን ጨምሮ 18 ሰራተኞቹ ከወራት በፊት በቁጥጥር ስር የዋሉ ሲሆን በቁጥጥር ስር የዋሉት ለአብይ አህመድ የጦር መሳሪያ ጭነው ሲመጡ ነው የሚሉ በብዙዎች ዘንድ በሰፊው ሲነገር ቆይተዋል። መርከበኞቹ በቁጥጥር ስር የዋሉት እንደ አውሮፓውያን አቆጣጠር ባለፈው ዳር 7 2024 እንደነበር ይታወሳል። እነዚህ 18 የአዘርባይጃን መርከበኞች ለማስለቀቅ ከፍተኛ ዲፕሎማሲያዊ ጥረት ሲደረግ የቆየ ሲሆን በትላንትናው ዕለት ታዲያ ተለቀው ወደ ሀገራቸው መሄዳቸው ሰምተዋል። በቁጥጥር ስር በዋሉበት ጊዜ እስካሁን ድረስ 3 መርከቦችና መርከበኞች ምንጭ ነው ነበር የሚለው አልታወቀም። የብልጽግና አገዛዝ የሚቃወሙ ግለሰቦችና የዲፕሎማቲክ ማህበረሰብ መርከቦቹ የጫኑት ወደ ኢትዮጵያ የመጣን የጦር መሳሪያ ተኳሽ ነው በማለት ሲያብራሩ የነበረ ሲሆን ለዚህም ኢትዮጵያ ከአዘርባይጃን የጦር መሳሪያ መግዛቷንና ባለፉት ዓመታት ይህን ተግባር ስታከናውን መቆየቷን በማስረጃነት ይጠቅሳሉ። ነገር ግን ምንጭ ነው ነበር የሚለውን ጨምሮ የተጫነው የጦር መሳሪያ ነበር ወይ? ከሆነስ አብይ አህመድ የገዛው የጦር መሳሪያ ነበር ወይ የሚለው ግን በራሱ ብልጽግና አገዛዝም ሆነ በኢሳያስ አገዛዝ ካላያም በአዘርባይጃን መንግስት እስካሁን አልተገለጠም። የኢሳያስና የአብይ የፖለቲካ ውጥረት አባብሷል ተብሎ የተጠቀሰው ጉዳይ አነጋጋሪነቱ ቢቀጥልም 18 መርከበኞች ተይዘው በምርመራ ላይ እንዳሉ በኤርትራ በኩል ሲገለጽ ቆይቷል። የአዘርባይጃን የውጭ ጉዳይ ሚኒስቴር እንደገለጸው መርከበኞቹ እንዲፈቱ ጥረት በሚደረግበት ወቅት በኢትዮጵያ የሚገኘው የሀገሪቱ ኤምባሲ ለእስረኞች አስፈላጊውን የቆንስላ ድጋፍ ሲሰጥ ቆይቷል። ይሁንና መርከበኞቹ እንዲፈቱ ትልቁ ሚና የተጫወተው በኤርትራ የሚገኘው የቱርክ ኤምባሲ እንደሆነ አስታውቋል። ሚኒስትሩ ጨምሮም በኤርትራ የሚገኘው የቱርክ ኤምባሲ እነዚህ መርከበኞች እንዲፈቱ በቀጥታ ድጋፍ በማድረግ ትልቅ ምስጋናችን እናቀርባለን ሲል ምስጋናውን አቅርቧል። በወቅቱ እንደተገለጸው ህዳር 7 ቀን 2024 የአዘርባይጃን ባንዲራ የሰቀሉ 3 በካስፒያን ማሪን ሰርቪስ የሚንቀሳቀሱ መርከቦች በስዊዝ ካናል በኩል አድርገው ወደ አቡዳቢ እየተጓዙ ነበር ተብሏል። ይሁንና መርከቦቹ ባጋጠማቸው መጥፎ የአየር ጸባይ የተነሳ ወደ ኤርትራ የውሃ ክልል ውስጥ ለመግባት መገደዳቸውን ገልጸው ይህም ታዲያ በኤርትራ መንግስት በኩል ለምርመራ አብቅቷቸዋል የተባለው ይህ በዓለም አቀፍ አሰራር ታዲያ ጥሰው ገብቶ ከሆነም በግልጽ በምርመራ ተረጋግጦ ያለው የአየር ንብረት ሁኔታ የሚታወቅ ቢሆንም ለምን ያህል ጊዜ ቆየ የሚለው ግን አልተረጋገጠም። መርከበኞቹ በሰዓቱ ታዲያ የባህር ክልል ውስጥ ከመግባታቸው በፊት ለኤርትራ የወደብ ባለስልጣናት ሪፖርት ልከው ነበር የተባለ ቢሆንም ሳይደርሳቸው መቅረቱ ይህን ተከትሎ መርከበኞቹ በኤርትራ ውሃ ክልል ውስጥ 12 ማይል ውስጥ ከገቡ በኋላ ህገወጥ ናቸው ተብለው መታሰራቸውን መገለጹ በተደጋጋሚ ሲዘገብ ቆይቷል። ጉዳዩን በተመለከተ በኤርትራ መንግስት በኩል ምርመራ እያደረግን ነው ከሚል ውጭ ምንጭ ነው ነበር የሚለውን ግን በግልጽ አልተነገረም። በኢትዮጵያና ኬንያ ድንበር አካባቢ ድጋሚ ግጭት ተቀሰቀሰ። በተከሰተው ግጭት ታዲያ ኢትዮጵያን የተገደሉ ሲሆን ውጥረቱ ተባብሷል የተባለው ኢትዮጵያና ኬንያ በሚዋሰኑበት ኩክሩክ ቀበሌም ቅዳሜ መጋቢት 13 2017 ዓ.ም በተከሰተ አዲስ ግጭት 4 ኢትዮጵያን መገደላቸውና 3 ሰዎች መቁሰላቸውን ነዋሪዎችና የመንግስት አካላት ይፋ አድርገዋል። ለደህንነታቸው መስጋት ስማቸው እንዳይጠቀስ የጠየቁ አንድ የደቡብ ኦሞ ዞን ዳሰነች ወረዳ ነዋሪ በዕለቱ የዳሰነች ወረዳ ወጣት ለቅኝት ወደ ኩርኩክ ጓዝ ከኬንያ ቱርካና ከመጡ ታጣቂዎች ጋር ግጭት ውስጥ መግባታቸውን ተናግረዋል። በዚህም 4 ወጣቶች ሲገደሉ 3 ሰዎች ደግሞ ቆስለዋል ብለዋል። የኛ ወጣቶች 11 ነበሩ፣ እነሱ በቁጥር ብዙ ናቸው። ከነሱ ወጣቶች ጋር ተገናኝተው ተታኩሰው የኬንያ 4 ሰው ሞቷል። በኩርኩክ መስመር ነው የተተኮሰው ያሉት ነዋሪው አክለውም ከኬንያ ቱርካና አንድ ሽማግሌ በተኩስ ልውውጥ መሃል መገደላቸውን እወቁ ብለዋል። ጉዳዩ በተመለከተ ከዚህ በፊት በደቡብ ኦሞ ዞን የዳሰነች ወረዳ አስተዳዳሪ ተጠሪ የሆኑት አቶ መሳይ ሌበን በግጭቱ የ4 ሰዎች
ህይወት አልፏል ሲሉ መናገራቸውም ይታወቃል። ኢትዮጵያን ወጣቶች ለቅኝት በሚንቀሳቀሱበት ወቅት ከኬንያ ቱርካና ሚኒሻዎች ጋር መጋጨታቸውን የገለጹት አቶ መሳይ አክለውም በግጭቱ ህይወታቸውን ካጡ በተጨማሪ 3 ሰዎች ቆስለው ኦራምቴ ጤና ጣቢያ ገብተው የህክምና ክትትል እየተደረገላቸው ነው ማለት ለአዲስ ስታንዳርድ ተናግረዋል። ታዲያ በማግስቱ እሁድ መጋቢት 12 2017 ዓ.ም ከኬንያ ቱርካና የመጡ ታጣቂዎች ጎሮ በተሰኘ ስፍራ ተኩስ ከፍተው በመቶዎች የሚቆጠሩ ከብቶችን ዘርፈው ለመውሰድ እንቅስቃሴ ማድረጋቸውን ይናገራሉ። ሆኖም የአካባቢው ማህበረሰብ ደርሰው ውጊያ በማካሄድ ከብቶችን እንዳስመለሰ ተናግረው በተኩስ ልውውጥ መሃል ከኬንያ ቱርካና አንድ ሰው ተገድሏል ይላሉ። አካባቢው የስጋት አካባቢ ከመሆኑ አንጻር በተደጋጋሚ ግጭቶች ይከሰታሉ ያሉት አቶ መሳይ የአካባቢው ማህበረሰብ የትም እንዳይሄድና ተረጋግቶ እንዲቀመጥ ከጸጥታ መዋቅራችን ጋር ሆነን እየሰራ እንገኛለን ባይ ናቸው። ከዚህ ቀደም ኢትዮጵያና ኬንያ በሚዋሰኑባቸው ደቡብ ኦሞ ዘንዳ ሰነች ወረዳ የካቲት 16 2017 ዓ.ም ከኬንያ በመጡ ታጣቂዎች በተቀሰቀሰ ግጭት ሳቢያ 13 ኢትዮጵያውያን ሲገደሉ 2 ሰዎች በጽኑ መቁሰላቸው ተዘግቦ ነበር። በተጨማሪም 6 ጀልባዎች ጨምሮ 30 የሚደርሱ የአሳ አጥማጅ መረቦች እስከ 500 ሺህ የሚደርሱ ደረቅ አሳዎችና በርካታ ንብረቶች ተገድለው ነበር። በርካታ ንብረቶች በኬንያውያን ተወስደው ነበር። በተቃራኒው በኬንያ በኩል ደግሞ 20 ኬንያውያን ሲገደሉ 30 የሚደርሱት ደግሞ የት እንደደረሱ አልታወቀም። ከዛ በኋላ በተደረገ ፍተሻ በሐይቅ ውስጥና በጫካ ውስጥ ሙተው እንደተገኙ ተነግሯል። ይህንን ችግር ለመፍታት የአካባቢ ሽማግሌዎች ጥረት ሲያደርጉ የነበረ ቢሆንም ችግሩ ግን እስካሁን አልተፈታም ነው የተባለው። ታዲያ አሁን በኬንያ በተለይም ደግሞ የቱርካና ካውንቲ የፖሊስ ኮሚሽነር የሆኑ የሚያገለግሉት ካቢላ ከተመራ የካውንቲ ከፍተኛ የመንግስትና የጸጥታ መዋቅር ውይይት በኋላ ድጋሚ የችግሩ አገርሽቷን የተባለው። ችግሩን በተመለከተ በኬንያ መንግስትም ሆነ በኢትዮጵያ መንግስት በኩል እስካሁን የተባለ ነገር የለም። ሰበር ዜና ያለ ጦርነት መኖር የማይችለውና ያለ ንጹሃን ደም ማፍሰስ የማያውቀው አብይ አህመድ በየማጎሪያ ካምፖቹ የግፍ ጥግ እየተፈጸመባቸው የሚገኙ የአማራ ተወላጅ እስረኞችን ከኤርትራ ጋር አድርገዋለሁ ብሎ ባሰበው ጦርነት አስገድደው ሊያሰልፋቸው መሆኑ ተሰማም። የአማራ ተወላጅ እስረኞችን በፈንጅ ማምከን ክፍል ውስጥ አሰልፈው ለማዋጋትና የደም ግብሩን ለመወጣት አገዛዙ ቋምጦ መነሳቱን ምንጮቻችን ገልጸዋል። በተለይ በአፋር ክልል ቡሬ ማንዳሱላ ወታደራዊ ካምፕ ውስጥ ከ1 ዓመት በላይ ታስረው የግፍ ጥግ የተፈጸመባቸው የከረሙ የአማራ ተወላጆች ካለፉት 2 ሳምንት ጀምሮ የፈንጅ ማምከን የግዳጅ ወታደራዊ ስልጠና እየተሰጣቸው ነው ተብሏል። ገዢው የብልጽግና ቡድን የወደብ ባለቤት ለመሆን በሚል ማጭበርበሪያ ከኤርትራ መንግስት ጋር በሚያደርገው ጦርነት አንሳተፍም አትኖርም ተብሎ በየቀኑ ለሚገደሉ የአማራ ህዝብ ወደብ ምኑ ነው በሚል በጦርነቱ እንደማይሳተፉ አቋማቸውን ያሳወቁ የአማራ ተወላጆች በአሰቃቂ ሁኔታ ተገድለው አስከሬናቸው የዱር አራዊት እንዲበላው ተደርጓል ሲሉ ወታደራዊ ምንጮቻችን ገልጸዋል። በዝርዝር የምናሰማችሁ ይሆናል። ሰላም ጤና ይስጥልኝ። ቀዳሚ ወዳደረግነው መረጃችን አለፍን። አገዛዙ ከኤርትራ መንግስት ጋር አድርገዋለሁ ብሎ ላሰበው ጦርነት በአፋር ክልል ቡሬ ማንዳሱላ ወታደራዊ ካምፕ ውስጥ በእስር ላይ የሚገኙ የአማራ ተወላጆችን በፈንጅ ማምከን እንዲሳተፉ ማስገደዱ ተሰማም። እስረኞቹ ካለፉት ሳምንታት ጀምሮ የፈንጅ ማምከን ስልጠና በግዴታ እየተሰጣቸው ሲሆን አንሳተፍም ያሉት በአሰቃቂ ሁኔታ ተገድለዋል ነው የተባለው። ያለ ጦርነት መኖር የማይችለውና የንጹሃኖችን ደም ካላፈሰሰም ሀገር ያስተዳደረ የማይመስለው የብልጽግና ቡድን ሀገሪቱን ለዳግም ደም አፍሳሽ ጦርነት ሊዳርጋት በኤርትራ ላይ የጦርነት ነጋሪት መጎሰም ከጀመረም ዋላደር ብሏል። ገዢው ቡድን አይቀሬ ነው ላለው ለዚህ የኢትዮ ኤርትራ ጦርነት ከዚህ ቀደም በየማጎሪያ ካምፑ አጉራቸው የነበሩ የአማራ ተወላጅ እስረኞችን የእሳት ማብረጃ የሆነው ዘንድ በግዳጅ ወታደራዊ ስልጠና እንዲወስዱ እያስደረጋቸው መሆኑን የታወቀው በአዲስ አበባና በተለያዩ የሀገሪቱ ክልሎች አማራ በመሆናቸው ብቻ ፋኖ ሊደግፉ ይችላሉ በሚል ጥርጣሬ በርካታ ቁጥር ያላቸው የአማራ ተወላጆች ከየመኖሪያ ቤታቸውና ከስራ ገበታቸው እንዳሉ ታፍነው በአፋር ክልል ቡሬ ማንዳሱላ በተባለ ወታደራዊ ካምፕ ውስጥ ከነዚህ በተጨማሪ በአማራ ህዝብ ላይ እየተፈጸመ ያለውን ግፍና በደል የተቃወሙ በተለያዩ ወታደራዊ ዞች ስር የነበሩ የአማራ ተወላጅ የመከላከያ ሰራዊት አባላትም በዚህ ምድራዊ ሲኦል የሚል ቅጽል ስም ባለው ወታደራዊ ካምፕ ውስጥ ከ1 ዓመት በላይ ታስረው አሰቃቂ ግፍና መከራ እየተፈጸመባቸው እንደሚገኝ ወታደራዊ ምንጮቻችን አክለው ገልጸዋል። በዚህ ወታደራዊ ካምፕ ውስጥ እንዲታሰሩ የተደረጉት የአማራ ተወላጆች አጠቃላይ ብዛታቸው ከ1000 በላይ ነበሩ
የተባለ ሲሆን ከነዚህ መካከል ከ250 በላይ የሚሆኑት እስረኞች በረሃብና ውሃ ጥም እንዲሁም በተፈጸመባቸው ከባድ ድብደባም ሕይወታቸው ማለፉን ጣቢያችን ከምንጮቹ ለመረዳት ችሏል። ከቀይ ባህር በ40 ኪሎ ሜትር ርቀት ገደማ ላይ በሚገኘው የአፋር ክልሉ ቡሬ ማንዳሱላ ወታደራዊ ካምፕ ውስጥ የሚገኙት የግፍ እስረኞች አገዛዙ ከኤርትራ ጋር አድርገዋለሁ ብሎ ባሰበው ደም አፍሳሽ ጦርነት እንዲሳተፉ ግዳጅ ጥሎባቸዋል ሲሉ መረብ ሚዲያ ያነጋገራቸው ለደህንነታቸው ሲባል ስማቸው የማይገለጽ በመከላከያ ሰራዊት ተቋም ውስጥ በከፍተኛ ኃላፊነት እያገለገሉ የሚገኙ አመራር ተናግረዋል። እስረኞቹ በጦርነቱ ይሳተፋሉ የተባሉት በፈንጅ አምካኝነት ሲሆን ለዚህ ደግሞ ከሳምንታት በፊት ጀምሮ የግዳጅ ወታደራዊ ስልጠና እንዲወስዱ እየተደረጉ ነው ሲሉ ምንጫችን አክለው ገልጸዋል። ገዢው የብልጽግና ቡድን የወደብ ባለቤት ለመሆን በሚል ማጭበርበሪያም ሊያካሄደው ባሰበው ጦርነት እኛ መንግስታዊ የዘር ማጥፋት የታወጀበት የአማራ ልጆች ነን፣ በምድር ላይ አትኖርም ተብሎ በየቀኑ በገፍ ለሚገደልና ለሚታሰር ህዝብ ወደብ ምኑ ነው በሚል አንሳተፍም ያሉ እስረኞች በአሰቃቂ ሁኔታ ተገድለው አስከሬናቸው በዱር አራዊት እንዲበላ መደረጉንም የደረሰን መረጃ ያመለክታል። አገዛዙ አይደለም ኢትዮጵያን ምስራቅ አፍሪካን ይጠብቃል በሚል የሚኩራራበት ጦር በቂና ዘመናዊ የሆነ የፈንጅ አምካኝ ክፍል የለውም የተባለ ሲሆን የነበሩትም አብዛኞቹ የትግራይ ተወላጆች ነበሩ። እነርሱም ቢሆኑ በሰሜኑ ጦርነት ተቋሙን ከድተው ወጥተዋል ተብሏል። የአገዛዙ ጦር ከህወሓት ጋር ባደረገው ጦርነት ለፈንጅ ማምከን ሲጠቀም የነበረው የቤት እንስሳቶችን ሲሆን ፈንጅ ተጠምዶባቸዋል ብሎ በጠረጠራቸው ስፍራዎች ላይ ከፊት በማስገባት የአሰሳ ስራ እንዲሰሩና በእግራቸው እየጠረጉ እንዲያፈነዱ በማድረግ እንደነበር ያስታወሱት ዚህም በርካታ የቤት እንስሳቶች ማለቃቸውን ተናግረዋል። ኦህዴድ መራሹ የብልጽግና ቡድን በቡሬ ማንዳሱላ ወታደራዊ ካምፕ ውስጥ አስሮ ከፈጸመባቸው ከባድ ድብደባ እንዲሁም ከረሃብና ውሃ ጥም የተረፉ የአማራ ተወላጆችን ከኤርትራ ጋር አድርጓለሁ ብሎ ባሰበው ጦርነት በፈንጅ አምካኝነት አሰልፎ ለእልቂት ሊዳርጋቸው መሆኑን ነው የሀገር ውስጥና ዓለም አቀፍ የሰብአዊ መብት ተቆርቋሪዎች እንዲሁም መንግስታት የእነዚህን እስረኞች ጉዳይ በጥብቅ እንዲከታተሉና የአገዛዝ ስርዓቱ እያደረገ ካለው እስረኞችን አስገድዶ ለውጊያ የማዘጋጀት እንቅስቃሴን በአስቸኳይ እንዲያቆም ግፊት እንዲያደርጉ ተጠይቋል። ይህንን መረጃ የምትከታተሉ የተከበራችሁ ለሚመለከታቸው ዓለም አቀፍና ሀገር ውስጥ የሰብአዊ መብት ተቆርቋሪዎች ተደራሽ እንዲሆን የበኩላችሁን እንድታደርጉ ከወዲሁ እናሳስባለን። በተያያዘ ዜና ሀገር እየመራው ነው የሚለው አቶ አብይ አህመድ ከሰሞኑ በህዝብ ተወካዮች ምክር ቤት ተገኝቶ በሰጠው ማብራሪያም ከኤርትራ ህዝብ ጋር አንዋጋም በሚል የተናገረ ቢሆንም ነገር ግን በአፋር የሚገኝ ሜካናይዝድ ክፍሉን በማንኛውም ሰዓት ለውጊያ ዝግጁ እንዲሆን ትዕዛዝ ማስተላለፉ ተሰምቷል። ከቀይ ባህር 40 ኪሎ ሜትር ላይ ሆነን በተሰመረልን አጥር ውስጥ ተወስነን ልንኖር አንችልም ያለው አቶ አብይ አህመድ በአፋር የሚገኙ ወታደራዊ ካምፖቹን ያለፉት 2 ቀናትን ጎብኝቷል። በዚህም በቀጠናው ካሉ ምንጣፍ ጎታች ወታደራዊ አዛዦቹ ጋር በነበረው ስብሰባ በየትኛውም ሰዓትና ሁኔታም ለውጊያ ዝግጁ እንዲሆኑ ትዕዛዝ አስተላልፏል ሲሉ ጠቅላይ ሚኒስትሩ ጉብኝት ያደረገበት በሌተናል ጀነራል አሰፋ ቸኮል በሚመራው ሰሜን ምስራቅ እዝ ስር በሚገኝ ሜካናይዝድ ክፍሎች ላይ ሲሆን በዚህም ሌተናል ጀነራል አሰፋ ቸኮልን ጨምሮ ሌሎች የእዙ አመራሮች ጋር ዝግ ስብሰባ አድርጓል ነው የተባለው። ጦርነቱም አይቀሬ ይመስላል። በተመሳሳይ ከወደ ኤርትራ በኩልም ሰፊ ወታደራዊ ዝግጅት እየተደረገ ሲሆን ጦር አልባውና ያለ ጦርነት መኖር የማይችለው አብይ አህመድ ደግሞ በገንዘብ የገዛቸው ወታደራዊ አዛዦቹን ሰብስቦ ጦርነት እየሰበቀ ይገኛል። አብይ አህመድ በወታደራዊ አዛዦቹ በኩል ብቻ ሳይሆን አሉኝ በሚላቸውና ሚሊዮን ፈሰስ በሚያደርግባቸው የሚዲያ ሰራዊቱ በኩልም የጦርነት ነጋሪት እንዲጎሰመው እያስደረገ ነው። ጦርነቱ አይቀሬ ይመስላል። ከዚህ ቀደም በዘጠናዎቹ ከኤርትራ ጋር በተደረገ ጦርነት ሰፊው የአማራ ሕዝብ ስለ ሀገር ሉዓላዊነት ሲል ደሙን አፍሷል፣ አጥንቱን ከስክሷል። አሁን ግን ራሱ ህልውናውን ለማስከበር ጦርነት ላይ ነው። በዚህ ጦርነት እንደማይሳተፍ እርግጥ ነው። ከዚህ የብልጽግና ቡድን በዚህ ጦርነት አማራን ሳይዝ መዋጋት አይችልም። ለዚህ ደግሞ የአማራን ህዝብ ከጎኑ ለማሰለፍና ፋኖን ከህዝቡ ለመነጠል ሰፊ ስራዎችን እየሰራ ይገኛል። በቀጣይ ዘገባችን በዝርዝር ወደ እናንተ የምናደርሰው ይሆናል። የተከበራችሁ ወደ ሌላኛው መረጃችን አለፍን። እሁድ መጋቢት 14 2017 ዓ.ም ኢቢኤስ በተባለው የመዝናኛ ቴሌቪዥን አንዲት የአማራ ተወላጅ ቀርባ ነበር። ይህች የአማራ ተወላጅ ተማሪ ብርቱካን ተመስገን ስትሆን በደምቢ ዶሎ ዩኒቨርሲቲ የተፈጸመ
የተፈጸመባትን ግፍ እሷ ለተናገረችው ህዝቡ ለመስማት ከብዶት ብዙዎቹ በእንባ ሲራጩም ተስተውሏል። ትላንትና ዛሬ ወጣቷን በሚመለከት በማህበራዊ ሚዲያ ላይ አጀንዳ ሆናለች። በተለይ የኦሮሞ አክቲቪስቶች ጥቃቱ አልተፈጸመባትም፣ ደምቢዶሎ ዩኒቨርሲቲም አያውቃትም በሚል ምላሽ እየሰጡ ሲሆን በተመሳሳይ ደምቢዶሎ ዩኒቨርሲቲ ተማሪ አይደለችም አላውቃትም ብሎ ክዷል። ተማሪዋ ግን በኦሮሚያ ክልል በኦነግ ሸኔ ታጣቂዎች አስገድዶ መድፈር እንደተፈጸመባት ትናገራለች። ይህንን በሚመለከት አንዳንዶች በማህበራዊ ሚዲያ ላይ 2012 ዓ.ም ከታገቱ 17 ተማሪዎች መካከል አንዷ ናት በሚል በማህበራዊ ሚዲያ ሐሳባቸውን ሲሰነዝሩ ተስተውሏል። ይህንን በሚመለከት መረብ ሚዲያ ማጣራት አድርጓል። እነሆ በጥቂቱ ተማሪ ብርቱካን የደምቢዶሎ ዩኒቨርሲቲ ተማሪ የነበረች ብትሆንም ነገር ግን ከዚህ ቀደም በ2012 ዓ.ም ታግተው ደብዛቸው ከጠፋው 17 የአማራ ተወላጅ ተማሪዎች መካከል አይደለችም። ተማሪ ብርቱካን እገታው የተፈጸመባት ደብዛቸው ከጠፋው ከ17 ተማሪዎች በኋላ ነው። በነገራችን ላይ ህዳር 25 2012 ዓ.ም ታግተው ደብዛቸው ከጠፋው 17 የደምቢዶሎ ዩኒቨርሲቲ ተማሪዎች በኋላ ቁጥራቸው በውል ያልታወቀ በርካታ የአማራ ተወላጅ የዩኒቨርሲቲው ተማሪዎች ታግተው የደረሱበት አልታወቀም። ለአብነትም ህዳር 29 2015 ዓ.ም ዕለተ ሐሙስ በኦዳ ባስ ተሳፍረው በደምቢዶሎ ዩኒቨርሲቲ ወደ አዲስ አበባ እየተጓዙ የነበሩ 9 የአማራ ተወላጅ ተማሪዎች በምዕራብ ወለጋ ዞን ጊምቢ ወረዳ ስር በምትገኘው ልዩ ስሟ ጉሊሶ ቀበሌ እገታ እንደተፈጸመባቸው የአሁኑ የመረብ ሚዲያ ዘጋቢዎች የቀድሞ የአማራ ድምጽ ሚዲያ ባልደረቦች ከእገታው ለጥቂት የተረፉ ተማሪዎችን በማነጋገር በዘገባቸው አስፍረው ነበር። በወቅቱ የወጡ መረጃዎች እንደሚጠቁሙት ታግተው ደብዛቸው ስለጠፋው ተማሪዎች ለሚዲያ መረጃ ሰጥተዋል ተብለው የተጠረጠሩ በዛው በዩኒቨርሲቲ ውስጥ ይማሩ የነበሩ ተማሪዎች በዩኒቨርሲቲው ጸጥታ አካላት ተይዘው ከባድ ድብደባ ከተፈጸመባቸው በኋላ ህይወታቸው አልፏል። ገሚሶቹ የአማራ ተወላጅ ተማሪዎችም ያለማንም ከልካይ በዩኒቨርሲቲ ውስጥ በሚንቀሳቀሱ የኦነግ ሸኔ ታጣቂዎች ተገድለዋል። አንዳንዶቹም ከታገቱ በኋላ በተአምር ህይወታቸው ተርፎ ትምህርታቸውን አቋርጠው ተመልሰዋል። ተማሪ ብርቱካን የሰው ልጅ ይፈጽመዋል ተብሎ የማይታሰብ አሰቃቂ ግፍ የተፈጸመባት ቢሆንም ነገር ግን በተአምር ተርፋለች። ተማሪ ብርቱካን በዩኒቨርሲቲ ውስጥ ከላይብረሪ ቆይታ ስትወጣ በታጣቂዎች እገታ ተፈጽሞባት 1 ዓመት ከ6 ወር አሰቃቂ ግፍ በኋላም በተአምር የተረፈች ሲሆን በዚህም የተነሳ በአሁኑ ሰዓት ከባድ የጤና ችግር ላይ እንደምትገኝ ከኢቢኤስ ቴሌቪዥን ጋር በነበረ ቆይታ ገልጻለች። ተማሪ ብርቱካን በእገታ ወቅት በታጣቂዎቹ የተደፈረች ሲሆን በዚህም ጸንሳ ወልዳለች። በአሁኑ ሰዓት የምትጎርሰውና የምትቀምሰው የምትገዛበት መጠለያ የምታገኝበትና የምትታከምበት ምንም ገንዘብ የላትም። እሷም ቃል በቃል ታማሚ ልጅ አለኝ፣ እኔም የልብ ታማሚ ነኝ፣ ምንም ዘመድ የለኝም፣ እባካችሁ እርዱኝ ስትል ከቴሌቪዥን ጣቢያው ጋር በነበራት ቆይታ ተማጽኖ አቅርባለች። የተከበራችሁ በሌሎች መረጃዎች እስከምንገናኝ ቸር ቆዩም።